አይደለም ምር የምሳቃራ በዘንቢል ይሻል ድምጽ ሲጨመር ያ ማታ አንቺ ራስሽ በዘንቢል ግቢና ይጭበለሽ እኔ እዚህ ላይ እቺ ነገር አንቺ ያ ማታ እየተራታሽ ነው ምን ያመጣለ ለማዳበሪያ አንቺ ምንድን ነው ለማዳበሪያ ያመራ አንቺ እንደዚህ ይዘሽ እጂ ኖርማል ተረበቃ ፈጣሪ ኢየሱስ ለአንድ ላይ ነው እንጂ ይዘሽ የምትሄጂው ፌስታል እኮ የለኝም ከነ ሆነ ነው አንድ ይዘሽ የምሄደው ከነ ራሱ ነው ከነ ካንጉሊቱ ማዛ ማታ ስመጣ ወስዷለሁ እና ፌስታል ተያዙ ከተባለ እኔ ምን አገባኝ ለዛ እንደዚህ ይዘሽ ሄደሽ ከዛ እኔ ስመጣ መንገድ ተጨኛለሽ ይዞ መጣለሁ ምን ችግር አለው እንደዚህ በቃ ይሄንን አውልቅልሻለሁ ችግር የለም ከዛ ይሄንን ቲሸርቱን አነሳልሻለሁ ከፈለግሽ ሌላ ቲሸርት ላድርግልሽ እዚህ ማለት ነው ከዛ ከእነንትኑ ይዘሽ አረመነሽ ስራ አለብኝ በሰው ምትጫወት እኔ እኮ ቤተሰብ ብዬ ነው የመጣሁት ከኔ ምን ነቅሽ ሌላ ቦታ ብሄድ እኮ በክብር ነው በቃ እንደውም ቦርሳው ራሱ ይችላል እባክሽ ለዛ ገበያ መጣሁ መሰለሽ ልብስ እኮ ነው እንዴ ያውጪ ሰው ባልሆነስ ሽንኩርትና ድንች እኮ ለገዛ አይደለም ወይ ገበያ አልወጣሁም እኮ እንደዚህ ይዘሽ ሂጂ የምሬን ነው ወይ እኔ ጃሊል በለሻች ያካሽ በቃ ታዩ በቃ ሲጀመር ማለት ነው ሰላም ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ተከበራችሁ ውድ ቤተሰቦቼ መጥ ቤተሰቦቼ ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በዚህ ለቀም ጥፍት ብያለሁ አውቃለሁ። እንግዲህ ምንም ማድረግ አልችልም። አሁን ደግሞ በአዲስ ነገር መጥቼላችኋለሁ። አንዳንዴ ወጣ ያለ ነገር አሪፍ ነው ቤተሰብ እና ትንሽ ማፍታታው ሰው አለ ዘና ማረጋው ሰው አለ ለዛ ብዬ ነው እና እጁ ወደዚህ መጥቻለሁ። ሱቅ ነሽ ወይ ዕቃ ወስዳለሁ ምናምን ነገር ብላኛለች እና ቤተሰብ ደግሞ ልብስም እየገዙኝ አይደለም አስተዋውቂያለሁ ባለፈው ግን ምንም እየገዙኝ አይደለም እውነት እስኪ ነው አድራሻ ታውቃላችሁ እንግዲህ ለእናንተ አይነገርም ይኸው ምርጥ ሱሪ ያለኝ ከነቀበቶ ከፈለጋችሁ ይኸው ደግሞ ያው ቀሚስም አለችኝ ያው የራትም ትሆናለች ችግር የለም ብቻ ያው ቱታ ራሱ ምርጥ አለኝ ይኸው እውነቴን ነው ጉርድ ራሱ ይኸው አለኝ እውነቴን ነው ያናል ባይባልም ይኸው ምርጥ ቃለኝ ግን ምንም አይገዙኝም ብታይ ቤተሰብ ምንም እየመጡ አይደለም ለምን እንደሆነ እየገባኝ አይደለም እንዴ ዩቲዩበር ኮንኩኝ እኔ ልብስ መሸጥ አልችልም እንዴ ይኸው አታዩትም ይኸው ምን የመሰለ ልብስ ነው ያለኝና ቤተሰብ እየመጣችሁም ግዙኝ ውጭ ያላችሁ ባትገዙኝም ያው ሀገር ውስጥ ያላችሁ አላችሁ ታጅራ ውስጥ ያላችሁ እና እንድትገዙኝ እፈልጋለሁ ያው ቀሚስ ራሱ አለኝ አታይ ምርጥ ቀሚስ ይኸው ቤተሰብና እዱን ጠርቻታለሁ በዚህ አጋጣሚ ማለት ነው እና እዱን ጠርቻታለሁ ትመጣለች ፍራንክ ላረጋት ነው ዛሬ በቃ ምክንያቱም ያበደ ፍራንክ ይሆናል ብዬ ገምታለሁ አልጠበቀችም እና ካሜራ ደግሞ ደብቄ ነው እንትምለው ምክንያቱም ካልተደበቀ ታየኛለች ያው መቅረሴን ስለምትጠራጠር ብዙ እንትን አትልም እና ቤተሰብ ያለው ነገር ይሄ ነው ላችኋለሁ እስኪ ምን እንደሆነ ገምቱ ፍራንኩ ማለት ነው የሚያስደነግጥ ነው ባለፈ እዚህ እንደሰራችልኝ አይታችኋላ ያ ሁሉ የሱቄን ዕቃ ደብቃ ወደ ጓዳ አስገብታ ከሜሉ ጋር እንዴት እንደሰሩኝ አይታችኋል የዛለት ማለት ነው ግፊት ቢኖርብኝ ያው ወርውረው ነበር ቤተሰብ እርግጠኛ ነኝ ማለት ነው እና ዛሬ ደግሞ እሷን እሰራላታለሁ ማለት ነው እና እንደምትዝናኑበት ተስፋ አደርጋለሁ አንዳንዴ ወጣ ያለ ነገር ላቅርብላችሁ ብዬ ነው እስኪ ትንሽ አይምሮ ይፍታታ በዚህ እንኳን ብዬ አስቤ ነው ቤተሰብ እና ሰሞኑ ትንሽ አልነበርኩኝም አዲስ አበባ ሄጄ ነበረ አንዳንድ ጉዳዮች ያው ለዛ ነው የጠፋሁት እና ቤተሰብ ተመልሼ መጥቻለሁ ማለት ነው ከዛ ለምን ሄድሽ ምናምን ለሚለው ለራሴ ልቀቁልኝና ያው የጠፋውበት ምክንያት ልናገር ብዬ ነው በዚህ አጋጣሚ እና ካሜራውን ታስቀምጥልኛለህ ካሜራማን አንተ ትወጣለህ ማለት ነው እዚች ጋር እንደዚህ ደበቅ እናደርገዋለን አንተ ካየች ያው ለምን ስለምትል እንደዚች ነገር ድብቅ እናደርጋታለን እና ቤተሰብ እንደዛ አላችኋለሁ እና እስኪ ደግሞ እየቀረች ነው መሰለኝ ምንም የምትመጣበት ነገር የለም መሰለኝ ለምን እንደሆነ አልገባኝም እስቲ አዲስ ዕቃ ገብቷል ብለሽ እንግዲህ አንገብግቤ አምጥቼሻለሁ እንግዲህ አንሻ መቼም እኔ ባቶኝ ይቆጨኛል ለነገሩ እፍታው ሳይወሰድብኝ ዳሽ ስራ እንዴት ነው እኔ መቼም ደውዬ ግዙኝ ካላልኳችሁ እኮ አትገዙ እቺ ነገር ተሰጣምራችሁ እቺ ታምራለች ባለፈው በእንትና በነጩ ነው የወሰድኩት አንቺ በነጭ ነው የወሰድሽው ሜሉዬ ደግሞ በጥቁር ነው ምናምን ወስዳለች ታምራለች እንግዲህ ለዛ ልጅ ነው ግብ የጠራሁሽ እንግዲህ
ያው እንድትገዢኝ ብዬ ነው እኔ ካልደወልኩ። እስቲ ቁጭ በይ እናቴ፣ እስቲ ቁጭ በይ። ቡና ይመጣልሻል። ቀይ ስለሆንኩኝ ቀይ ስለሆንሽ ያምራል። በእውነት እቺ ተቆራ ይመስችላል እና ስለሳሰለችሽ በጣም ሱሪ ራሱ ታምራለች። እኔ ስታይ ዲያስፖራ መስሻለ ስትጭኝ ይብኛል። አዎ ትክክለኛ ባላኮ ዩቲዩበር ነኝ። ስለዚህ ደህና ካኑ ገበያ ጥናት አድርጌ ነው የምገዛው። አንቺ በገበያ ሳምማኝ አንሸጥም እንዴ? ቢያንስ ሱቅ ኪራይ አለ እኮ ለኛ ተጠናቀቀ። ለቤተሰብ የሚባል ነገር አለ። ለቤተሰብ አስተያየት ማድረግ አለ። ቤተሰብ እንደውም ጨምሮ ነው መግዛት ያለበት በዚህ አጋጣሚ ማለት ነው። ታንቺ እሺ፣ አንቺ ከምትቆጪ እሺ። ግን እንዴት ነው ያምራል? ስንት ተቀመጥ፣ ስንት ወጣ፣ ስንት ወረደ? አንዳት ችግር የለም። በቤተሰብ ስለሆነ ችግር የለም። ቤተሰብ ስለሆነ ችግር የለም። እንደባለፈ እንደወሰድሽው አንድ አይነት ነው። ሱሪውን ባለፈ እንደወሰድሽው አንድ አይነት ነው። ከለሩ ያምራል። ሲላ እኔ ያለው እግዚአብሔር ይመስገን ስራ አሪፍ ነው። እና ነገር ይሄን ሱሪ አምጥተሻል። ያው ከናልዳባሽ ልውሰድና ቀጣይ ደግሞ እቺን ወስደት ይመስለኛል። ጸባይ ካለሽ ማለት ነው። ጸባይ ካለኝ ነው። ጸባይ ካለኝ አለኛ እሷን ታምራለች። እንዴት አይሽልሽ? እና እሺ ቁጭ ብለሽ ምረጪ። ሻርፕም አምጥተሽ? ያው ሻርፕም አምጥቻለሁ። እዚህ ጋርም አለ። ይኸው እዚህ ጋርም አለልሽ። ያው አለልሽ። ያው ምርጥ መጠቃ አለ። ሸሚዟ አሪፍ ናት። ይጠብሻል። ፎቶንትም አለ። ይኸው ጉርዶች አሉ ምናምን ነገር ይኸው ፈልጊ። ይኸው ምናምን የሌሊት ልብስ አለኝ። ያው የሌሊት ልብስ ማለት ይኸው እዚህ ጋር ባለፈ እንደወሰድሽው ማለት ነው። ባለፈ እንደወሰድሽው ግን ትንሽ ትከሻው ጠበበኝ። ባለፈው ወሰድሽ ጠበበኝ እኮ ሌላ መቀየር እየሰፋ ነው ልበል አለ ሰማይስ ጠባብ እያደረግሽ እያመጣሽ ቶሎ ተቀዶ እንድጋዛሽ እያሰብሽ ወፍረሻል። ለዛ ነው እባክሽ ወፍረሽ ይመስለኛል። ቶሎ እየተቀደደ ወፍረሽ ይመስለኛል። ነስራስ ታምራለች። ታጉርድናል። እሺ ጉርድ ጊዜ አንቺ ደግሞ ጉርዳታችን እንግዲህ እኔና አንቺ ጉሪ ነው እንግዲህ የምንለብሰው። አዎ ጅንስ ተሳስተን ነው በሌላ ከለር ጅንስ ነው ተናግሪኝ አጃይ መስሎሻል። ታቆሙ በኋላ እሺ አንተም በይ እሺ ይሄንን ብቻ እንዴ ብቻ ነው የምትወስጂው? ኧረ ጅንስ በቅድሚያ ያኛው ላስገባ ከዛ ደግሞ ቀጥዬ እንደ ጸባይሽ ታይቶ ጅንሱንም አንድ ላይ እንድትገዢኝ ብዬ ነው በእውነት ቃል አመጣ ነው ለዛ ብዬ ነው እውነት እና ልውሰድኝ ሁለቱም ብቻ ውሰድ ያለኝን ልጨርስ እንዴ? አዎ ችግር የለም ለልጆቼ ብር ይዤ ልግባ። ኧረ ምን ችግር አለው? ለሱሪ ደግሞ አካውንቴን አየሽው መሰለኝ። ኧረ እኔ አላየሁም። አይ እንደዛ ስልጣን አለኝ ብለሻል። እሺ ካሽ አድርጌው። እሺ ሁለቱም ላድርግልሽ። ይሄና ይሄ ከለር አለ ሌላ ቁጭ በይ አስገዛሽ። ምን ነው ቡና የሚምጣልሽ? አይ ስልኩ የታረኩት የቡና ነገር ሲቅርጭ መኪያት አለ ለካ መኪያት እኔ ሳፈላው ነው ራስሽ ታፈላሽ። ሌላ ጊዜ አፌና ሰርሞኒ ስለምወድ አዘጋጅተሽ ከደወልሽልኝ እመጣለሁ እንጂ ውጪ የተፈላ አልጠጣም። ይሻላል። አዎ ራስ ፋንቻ አጫጭሰሽ ምናምን ነገር እውነቴን ነው። እኔ ደግሞ ያው መጫጫሽ እኮ አለኝ ታውቂያለሽ እንዴ? ባለፈላ ፈላውሽ እንደም እንዳረግሽው ማለት ነው እንጂ ውጪ የተፈላ አልፈልግም። ሌላ እንደሱ ካላፈላብሽ አትወጪ። አዎ እዚህ ጋር ፈንዲሻ ምናምን አድርገሽ ምናምን ሞቅ ጭራሽ ፈንዲሻ በዓል ያለ መሰለሽ እንዴ? ፈንዲሻ በዓልም አይደለም እኮ ጨስ አድርገሽ ተማሪዎችን ትስያለሽ። ይሄ ታይቷል ተመችሽ? ምታምር ታይቷል። እውነቴን ነው። እኔ የወሰድኩት ይሄ ሱሪና ያኛውን ነው። እሺ ቁንጣም አለኝ። ተመርቶ ሰላም በቁንጣ ደግሞ ልሄድ ለምን ትሄጃለሽ? ለቤት ለቤት ይኸው ቁንጣ ምንድን ነው ይሳለው ምናምን ነገር ለቤት ለቤት ባይሆን ለልጅ ወስዳለሁ እኮ ለልጅሽ ደግሞ ልኮ አይሆንም። ምንድን ነው የህፃን እኮ አይደለም ያመጣሁት። ባይሆን የባሌ ነው የሚባለው። ቁንጣ ለብሶ ደግሞ ጥራሽ ምን ችግር አለው? ለቤት ለቤት ቁንጣ ለብሶ ይሻላል። እንዴ ለቤት ለቤት ሰርጂና ዳብና ላውጣው እና ከለሩ ይሁንልሽ። ጅንሱ ለነገሩ ከዚህ ጋር ይመሳሰላል። ከዚህ ጋር አንድ ናቸው። እኔ ለአንቺ እኮ ምርጥ ቃረም ከተሽ በእውነት አታይም እውነት ይሄ አይገፍም እኮ ሲጀምር ደግሞ ስትረች አንደኛው ነው አይገፍም አንደኛው ፎቶው ያው ነው። ባለፈው ኮንሰፕሽን አንድ ነው ከለሩ ነው የሚለያየው እና እዚህ ሳይዙ ይለያያል። የባለፈው ጠባብ የሚለያየው ሰጥሽው እኔ ሰፋ የሚል ነው። ዋጋው አንድ ናቸው በእውነት አጣላለ ዋጋ አጣላለ እንግዲህ እና እና ይቀርብኛል ሻ እና ከለር ኮመች ይሄ ከለር ማለት ይሄ ነው።
ይሄኛው ግን ይሄን እንደውም ብታረጊው ደስ ይለኛል። አንደኛው ከለር ይሄ ከለር ይሄን ወደድሽ? አዎ እሱን አውጪና አርጊልኝ። ምን አወጣዋል? አንድ ላይ ነው እንጂ ዘሽ የምትሄጂው ፌስታል እኮ የለኝም። ከነ ሁሉ ነው እንደዚህ የሚሄደው ከነ ራሱ ነው ከነ ካንጉሊቱ። ከዛ ማታ ስመጣ ወስደዋለሁ። ግን ምን ነው አሰችኛው ገና ከነ ካንጉሊቱ እኮ ነው አንቺ። ሁሉም እኮ እንደዛ ነው የሚወስደው። ከዛ ወስዶት አያስቅም እንዴ? የምሬን እኮ ነው። ከዛ ወስደውት መልሰው ያመጣሉ። ፌስታል ስለሌለ ምን ችግር አለው? ፌስታል አትያዙ ስለተባለ ነው። ፌስታል አትያዙ እየተባለ ነው እና ለዛ ብዬ እኮ ነው። እና ፌስታል አትያዙ ከተባለ እኔ ምን አገባኝ? ከዛ እንደዚህ ይዘሽ ሄደሽ ከዛ እኔ ስመጣ መንገድ ላይ ትሰጪኛለሽ፣ ይዞ እመጣለሁ። ምን ችግር አለው? እንደዚህ አዎ በቃ ይሄንን አውልቅልሻለሁ፣ ችግር የለም። ከዛ ይሄንን ቲሸርቱን አነሳልሻለሁ። ከፈለግሽ ሌላ ቲሸርት ላድርግልሽ እዚህ ማለት ነው። ከዛ ከእነንትኑ ይዘሽ ስራ አለብኝ። አንቺ እኔ ከእነ ስዕሉ የምትይውን ነገር ቀንድሽን ተይና እኔ ማስታወቂያ ልሰራ አይደለም። ስዕል እኮ አይደለም ይሄ አሻንጉሊት ነው። ምንድን ነው ስዕል የምትይው? ችግር አለው? ይሄ ከአንቺ ቁመት ይበልጣል እንዴ? እሺ አውልቄ እሰጥሻለሁ እኮ ኖርማል ነው፣ ችግር የለብኝም። አውልቄ እሰጥሻለሁ። ማስታወቂያ ልሰራ መሰለሽ? እኔ አውልቄ እሰጥሻለሁ እኮ ችግር የለም። ከበቶ ትፈልጊያለሽ? አለኝ ቤት አልፈልግም። ሱሪ ትቅርብሽ ስለሽ እያንዳንዱ ነገር እያለኝ ታስረኝ ነው እንዴ? እኔ አላሳስርሽም። እኔ ለአንቺ ብዬ ነው እንዴ? ተቀያይረዋለሽ። ዘመድ ብዬ በመጣ ጭራሽ ምን እኮ ተቀያይረዋለሽ ብዬ ነው። እኔ ግን ስማም እንዴት አስበሽ ነው እንደዚህ ብዬ? ምን ችግር አለው? ኧረ በስመ አብ ችግር እኮ የለውም። ሲለበስ እኮ እንትን ነው። እኔ ባሻንጉሊት ልብስ ይዤ ማስታወቂያ ችግር የለውም። በቃ ማስታወቂያ ስሪልኝ እኮ ያልኩሽም መንገድ ለመንገድ እኔ ለራስሽ ብዬ ነው። እንደዚህ ባዶ እኮ ይዘሽ ከምትሄጂ እንደዚህ ዘሽ ከምትሄጂ አሁን አይሻልሽም? ለምንድን ነው እንደዚህ የሚመጣው? ምንድን ነው ታሪልም ወይኔ ዱ አሰሚኝ እና እንደዚህ ሱሪ እንደዚህ አንጠልጥዬ ሸሪድ እንደ ምን እኔ ለጥቅሽ አንተ ነኛለሽ ግን ስታይል ነጋዴ መሆን ለራሳቸው ነጋዴ እንደዚህ ምንኛ ነው? ወይስ ደግሞ እንዲሰርቄ ነው እንደ ከተሰጣበት ያነሳው ይመስል እንደዚህ ቦርሳው ከቻለ ቦርሳችን ነው ነገር ያዘጋጀሁት ነው። ከልብሱ ይልቅ እኮ ቦርሳው ትንሽ ነው እንዴ? ከቦርሳው ይልቅ ልብሱ በለጠ። በቃ እንደዚህ ዘሽ እጂ ፌስታል የለኝም እኔ ፌስታል አልገዛውም። የለም ፌስታል አልሰማሽም? አልገዛው አትግዣ አትምጪ ነው እኔ አትግዣ። እሺ ቆይ በእሺ በዚህ እንደዚህ እንዴት ተብሎ ኧረ ፌስታል ፈልጊልኝ በእናትሽ። እንደዚህ እንዴት አድርጌ እሄዳለሁ? በቃ ወንድ ብዬ አልጣታለሁ በዚህ ምን ችግር አለው? ልብስ እኮ ነው የገዛሁት። ሽንኩርትና ድንች ገዛሁ መሰላት እንደ እቺ አይደለም እግዚአብሔር እኔ እኮ ቤተሰብ ብዬሽ ነው የመጣሁት። ገኒ የምናውቅሽ ሌላ ቦታ ብሄድ እኮ በክብር ነው። እንዲሁም ቦርሳው እራሱ ይችልልሻል። የምር እባክሽ ወደዛ ገበያ የመጣሁ መሰለሽ? ልብስ እኮ ነው የውጭ ሰው ባልሆነስ ሽንኩርትና ድንች እኮ ልገዛ አይደለም ወይ ገበያ አልወጣሁም። ምን ችግር አለው? እኔ እኮ ነው እኔ ሌላ ፈልጊልኝ። እኔ በዚህ ኧረ ዞር ይሆንሽ ቀልሽ ተይና ሌላ ፈልጊልኝ። ከዚህ ራሱ ነው እንጂ ሌላ ነገር የለኝም። ካኪ የለኝም። ምን ያላስተካኪ ነገር ፈልጊ አታጭም። ቶሎ ቤት ምሳቃሽ በካኪ ወይ በቃ እንደዚህ ይዘሽ ሂጂ ልብሰውና የምሬ እኔ ብስማ ጉዳንቺ ደሜና በእናትሽ ራሱ አይደለም የምር የምሳቃ ራሱ በዘንቢል ይሻል ድም ሲጀመር ያው ማታልሽ አንቺ ራስሽ በዘንቢል ግቢና ይጭበለሽ እኔ እዚህ ላይ ይችላል አንቺ ያው ማታል አንቺ ደሽፍሽ ነው ገበያ እኮ መሰለሽ ሽንኩርትና ድንች ካኪ ኳንቱ ምን ይያቸው ይሄ ለሽንኩርትና ይሄ ተዘጋጀው ፐርፐሱ ለምን እንደሆነ ታውቂያለሽ? ለሽንኩርት ለድንች ምናምን ምን እኮ ለልብስ ይሆናል ብዬ ነው። በዚህ አይነት አሁን አንድ አስር እሱ አንቺ ሱቅ ስትገዢ በዚህ በዘንቢል ገዝተሽ ወደ ቤትሽ ይዘሽ ኖርማል እኮ ነው። ችግር የለውም። አንቺ ይሄንንም ጨምሮ የምር እዚህ ላይ ይችልሽ አድርጎ አትቀልጂ፣ የምር አትቀልጂ። አንቺ ደርሽ ራሱ ሳይኮ ያስገኛል። ደቂ ከልሽ በልሽ ሌላ ፈልጊ ሳቃሽ በሽንኩርት ምን ሳላ መጣው ማንቺ ዛሬ ላይ ራሱ አንተ ሊዳር ማያረግልሽ እንኳን አላመጣሽ። ለኔ ካኪ ካለ ገዘው ፈልጊልኝ እንጂ እንጂ ካኪ የለኝም። የምሬን ነው። አላመሽኝም። ያው ግቢና ፈልጊ ከፈለግሽ እንዴ አናቴ እኔ እንዲያርገው ልሂድ። ለምን ይሄው እዚህ ላይ ሰጠውሽ እኮ በጌታ አንቺ ግዢና ለራስሽ አታዳጥም በእናትሽ ለራስሽ አንቺ ቤተሰብ አይደለሽ እንዴ? እንደዚህ ይዘሽ ብትሄጂ ምን ችግር አለው? እኔ ቤተሰብ እኮ በዘንቢል ይዤ ያልሆነ ከደጋ የመጣች ሴት ይመስል ልብስ ጭራሽ በዘንቢል ይዤ ደጋ ሴት ብቻ ነው በዚህ ሚዛን አያገባኝም እኮ ታዲያ በዚህ ሁለት አታነካኪኝ። እኔ ናት አታነካኪኝ። ሸረፈ እንትን ካኪ ፈልጊ ሌላ የባሰ ነገር ነው ግን የምሰጥሽ አይዘምጃት ታቆኒ ጃምጭ ወንድ ውስጥ ካኪ አይደለም ሌላ ነገር ነው። እስቲ አምጪ ሊው ለማንኛውም የምር አታስቂኝ። ሌላ ነገር ነው የምሰጥሽ። በዚህ አታስፈራሪ። መናትሽ ንግድ ግዢ ይቀራል እንጂ ምንድን ነው እሱ ግዢ ይቀራል? ምን ማለት ነው? ጭራሽ አስቀድመሽ
ብሬን በአካውንትሽ ካስገባሽ በኋላ ጭራሽ የምር ወይኔ ልጅቷ ግን ዛሬ ውሎሽ ጥሩ ነው። እዚህ ሱቅ ነበርሽ? እዚሁ ሱቅ ነበርኩኝ። ምን ሆነሽ ነው? እና ልብስ ቤት ነው የወጣሁት እኮ ሚዛን ቤት አይደለም የመጣሁት። እኔ ምን አገባኝ ታዲያ? የምር አታስቂኝ። ስነ ስርዓት ያዥ። ክብር የለሽም እንዴ? ምን ትጨማለቀልኝ? በእግዚአብሔር ጤነኛ ነሽ? እኔ ጤነኛ ነኝ። ትንሽ ጤነኛ ነው። ባልሆነ ገበያ እዛ ዘንቢል ይዘሽ ሂጂ አልሽኝ። ባልሆነ ሚዛን ቤት ያመጣሁበት እኮ ነው። ለእኔ ራሱ በዚህ ነው የሰጡኝ። ወይኔ እንደምታስቀኝ እንደናትህ ሲንጀምር የኔ እናት ቅድም ገበያ የሄድኩ ይመስል ዘንዴ አሁን ደግሞ ሚዛን ቤት የገባሁ ይመስል ጭራሽ አንድ ፍሬ በማዳበሪያ ሼም ነው ሼም ወርቄ ሼም የሚባል ነገር ይኸውልሽ የኔ እናት እሺ በምን ትልሽ እኔ እህል ገዝቼ ነው እንደ የተሰጠኝ ቤት ወይ ስንዴ ልገዛ አልመጣሁም። ልብስ ልገዛ ነው የመጣሁት። አንቺ እራስሽ እንደ እኔ ስስቅልሽ እኮ ሁኔታሽ እኮ ገርሞኝ አሳቅሽኝ። እኔ ችግር አለ አንቺ በቃ ሁለት ልብስ እኮ ለገዛሽ ለሁለት ልብስ ይሰጣል። እኔ የመጣሁት ልብስ ቤት እንጂ ሚዛን ቤት አልመጣሁም። ወይ ጤፍ ወይ ስንዴ ወይ ባቄላ ሌላ ነገር ጥራጥሬ ልሸምት አይደለም የመጣሁት። የምለብሰውን ልብስ ነው እና እኔ ስገዛ እኮ በዚህ መዳበሪያ ነው የተሰጠኝ። ምን አገባኝ? እኔ እህል ገዝቼ ነው እንደ በዚህ የተሰጠኝ። እንኳን በማዳበሪያ በጆንያም ጭነሽ ላይ አያገባኝም። እኔ ግን ልብስን የገዛሁት ፌስታል የለም ተከልክሏል አልሽኝ። ካኪ ስጭኝ አልኩሽ፣ ካኪ የለም አልሽኝ። ማዘጋጀት የራስሽ ፋንታ ነው እና እኔ ከቤቴ ለልብስ ተባረለሽ እንዴ? እኔ ለአንቺ ብዬ ነው ከቤቴ ካኪ ተሸክሜ ማምጣት አለብኝ እንዴ? አሁን እኮ አንቺ ሌላ ሰውና አንቺ እኩል አይደለም። አሁን የቤት ሰው ስለሆንሽ ነው እኔ የሰጠሁት። በቃ ልብሱ የሚቀርብኝ ብሬን በአካውንትሽ አስገብቻለሁ። በካሽ ካለ ስጭኝ መልሽልኝ። ብሬ መልሽልኝ። ብሬ ገባ እኮ ለምን ገባ እኮ መድኃኒት ላይ የተሸጠ ዕቃ አይመለስ የሚባለው መድኃኒት ለምን ወይኔ በቃ እጁ በቃ አታከራክሪ። ይሄን ብለሻል። ሱቅ በዚህ ዘሽ ጀምር እኔ በዚህ ጃሌ ከዚህ የምር ከዚህ ይሻሻል። አንቺ በቃ ወለቱም አይሻልም። ወለቱ ይሻልሻል። ራስሽ ግቢበት ወደ ቤት ስትሄጂ በዚህ የምር አንቺ አንቺ በዚህ ላይ ተፈሽ አይደለም ወደ ቤት ስትሄጂ በማዳበሪያ ዳጣሽ ሂጂ ወደ ቤት የምር እኔ አላስታውቅም። እሺ ደግሞ ቀጥታ አንቺ እኮ በዚህ ላይ ተፈሽ እሱ ማንተ ልጅ ያምን ብር የለም። ኧረ በካሽ ከሰው ካለኝ ተዘጋጅ እባክሽ እዚህ ተሽቲ አሁን ደግሞ ባንክ ዝግ ነው። እኔ አይጃሌ ድም አሁን ደግሞ ባንክ ዝግ ነው። በካሽ ካለሽ በካሽ ካለሽ ከዶሮ ቤት ሂጂ ነው ተበድረሽ ከቤት ካላሪ ነው ደግሞ ታደረ ወሬ ማከ እኔ አንቺ በዚህ ዘሽቲ በእናትሽ ተመለከ እሺ በዚህ ላይ ዘሽቲ ወይኔ አሁን ይሻል አይደል? በዚህ ምንጭ ያለው ከራሽ በዛም ቢል ይሄድ ይሄ ማዳበሪያ ነው ተዛርኪ እየተመታሽ ነው። ምን ያመጣል ማዳበሪያ? አንቺ ምንድን ነው እሱ ማዳበሪያ? የምር አንቺ እንደዚህ ዘሽጂ ኖርማል ተረበቃ ፈጣሪ ኢየሱስ የምሬ ነው እንዴ? ፌስታል ከሌለኝ አንቺ ሆነ ቀልድሽም ምርሽም አስታውቀው የምሬ ነው ጌታ እኔ ጌታን አስዋሽኝ ደግሞ በመዳበሪያ ልብስናጩ በማዳበሪያ ያለኛል እኔ ትገዣለሽ ብዬ እንጂ አንቺ ትጠማለሽ። እሺ ብሩን ለኔ መልሽ። ምን ማካውንት ያስገባው የምን ብር እኮ እንደዚህ ዘሽ ሂጂ። የምሬን ነው ወይ? እኔ ጃሊ ልበለሻች ያካሽ በቃ ታዩ በቃ ሲጀመር ማለት ነው። ነይ ምንድን ነው ነይ እና እንዴ የተቆጣሽ እኮ ነው። ነይ እኮ ታዲያ ምንድን ነው ያስቆጣሻል? ልብስ ለካሽ መሄድ እኮ ነው። እና ታዲያ ቆም ብለሽ አስቢው። ነጋዴ አንቺ ደግሞ እኔ ካንተ ነበር ወይ ጉድ እሺ። ፌስታል አትያዙ ተባለ። ፌስታል አትያዙ ከተባለ በኋላ ደግሞ መያዣ እቃ ማዘጋጀት ያለብሽ አንቺ ልጅ። እኛ ከቤታችን እቃ መያዣ ልብስ ስንገዛ መያዣ እናምጣ አልተባለም። ዳቦ ስትገዢ ፌስታል እንትን ካኪ ማዘጋጀት፣ ከዛ ብሩን ጨምረሽ ደግሞ የካኪውንም ብር ጨምረሽ አራቱኝ። አሁን አንቺ ቤተሰብ ነሽ። በዚህ ይዘሽ ብትሄጂ ምን ትሆኛለሽ? አንቺ በእግዚአብሔር እስኪ ለሰው ክብር ይምሽን የጨረሽ በማዳበሪያ ዘንቢል ይዘሽ አትሄጂም? ገበያ ልክ ገበያ እንዲሄድሽ እኮ ገበያ አይደለም የመጣው ልብስ ልገዛ እኮ ልብስ ይሻላል። ሰው አይደለሽም የቤት ሰው ነሽ። አሁን እዚህ ጋር ነው ታክሲ የምትይዥው። ሽንኩርት ተራ አይደለም የገባው፣ ድንች ተራ አይደለም የገባው፣ ወይ ጎመን ተራ አይደለም የገባው። ስለዚህ ልብስ ተራ ነው የገባሁት። ካኪ ማዘጋጀት ካለብሽ አዘጋጅ። አይ ደግሞ እንትን ነው ተጨማሪ ወጪ ነው ካልሽ ደግሞ የካኪውን ፕላስ አድርገሽ መናገር
በቃ ከፈለግሽ አሁን ካኪ ስለሌለኝ እኮ ነው ካኪ አዝዣለሁ እስኪመጣ ድረስ በዚህ ይዘሽ ሂጂ። እሺ በቃ ተይው። ብሩን ካለ በካሽ የለሽም? እኔ በካሽ አልያዝኩም። ምንም ብር አልሸኩም። ምን እናትሽ? ኧረ ነይ፣ እየተቆጣሽ ነው የምትሄጂው። ለምንድን ነው የምትቆጪው? ነይ ነይ፣ ቁጭ በይ እንጂ ቁጭ በይ። ያ ቁጭ በይ በቃ ከነ መዳበሪያሽ። እኔ ምንም አላደርገውም ሲጀመር። መሰራጅ ዘርጋው መስራት እንደ ከነ መዳበሪያሽ ብትለኝ እኔ በቃ ብሩን ማጥፋሽ ታይወጣ። እኔ እኮ ቤተሰብ መስለሽኝ ነው። እሺ ጊዜ ቤተሰብ ታዲያ ዝም ብዬ ብር በቃ አሁን እኮ ይኸውልሽ የተገዛ ልብስ አይመለስም ሲጀመር። ብሬ ነው አንቺ አታስቂ። እኔ አልመለሰውም። በቃ አንቺንም አልወስደውም ብሩን ማጥፋሽ። ለምን ነይ ይዘሽ ሂጂ። አይ ጃኔ ለምን ይዘሽ ሂጂ? በግድ እሺ የሚይዝበት ዕቃ አዘጋጅ። በቃ የለኝም። ብር መልሽ እምቢ። ወይኔ አልፈልግም እምቢ። ግዴታ ነው። ከዛ ጋር አይመለስም። አንዴ ገብቷል። ደርግ ነሽ። በቃ ወሰጂው ብሩንም ለእሱንም ወሰጂው። ለምንድን ነው የምወስደው? ነይ ሳትይዣት ሂጂ። አልወስድም። ደውዬ አላየንም ነግራት። ምን አገባት ሰው በራሴ ብር የከፈለችልኝ መሰለሽ እንዴ? በራሴ ብር እንዴ እንዳርጋኛለሽ ነው የምላት። አንቺ ቤተሰብ ነሽ። በዚህ ይዘሽ አትሄጂም እንዴ? ምን ችግር እሷ ራሱ በጣም ነው የምትገርም። ምንም ማለት ነው። ኮመንት አይደለም የገባሽ በዚህ ነው የሰጠዋት። አባንቺ ቢጫማ ገዝታኝ እሷ እናት ናት። በዚህ ነው የሰጠዋት። እናት ስለሆነች ይዛ ሄደች። አንቺ ምን ስለሆነሽ ነው ይዘሽ ማትሄጂው? እኔ በቃ ጉስሽ እንዴ አንቺ አልይዝም አትሄጂም። ቦርሳ የሰጠሽኝ መሰለሽ እንዴ? ቦርሳ ገዛልሻለች። አትወርውሪ። አልበልሽም ወደዛ። የስንት ብር እንዳወጣሁለት አንቺ አታውቂም። እሱ ድሪ ታይዘ ነይ እሺ ነው ፍራንክ ላርግሽ እንዴ? እግዚአብሔር እቺ የሆነ ነገር ፍራንክ ትላለች እንዴ? ስታስጠላ የማዳበሪያ ይዘራል። ራስሽ ከመጥፋት እግዚአብሔር ነው እስራሱ ቢልበት እንደዚህ ላስታፈሽ እንደዚህ ነው እኔ ከፈኛ በጀት ተረጋጊ። አላብረ ሰከችኝ ነው እንዲያማት አይደል? እግዚአብሔር ስታስጠላ የሆነች ነገር አፍሬሽ ገኝ ነው እንዴ? እግዚአብሔርን በጣም ችግር አለ። በቃ ይሻረታ አንቺ መሰሳት ተቀጠ ሰራሽ መቼ የሰራሽልኝ አላየሽም? ያኛው ብድር ተከፍያለሁ። እግዚአብሔር እዚህ ሲቆጥን ይፈሰራል። ምንም ማሰርልኝ ማለት ቆሌሽ አሁን ሜሉና ተቀረች ይሰራላታል። እኔ እንዴት እንደመስራት እንዳለብኝ እንዴት ብድሬ እንደማይሻላደስ በር ከፍተሽ እንዴት እንዳረግሽኝ እንደተጫወሽብኝ አሁን ደግሞ ተረኛ ነኝ። ደረቅ ሰራሁልኝ። እኔ እንደውም እኮ እየሳቅኩ ነው እንትና እኔ የምሬን እኮ ነው። ካሜራ እያየሽም ነው አንተ ታራራ ስልኩ ነው ራሱ ዛራክ ሆነ የተረገመ ስልክ አንድ ባው እንዲህ ማከስከስ ነበር አላ ከዛ ተደብቀሽ ነው። ወይኔ አንተ ስልክ ሰራህልኝ አይደል? ችግር የለም። ይገርም እኔ ፈጽሞ አላሰብኩትም። ከጊዜው ጋር ሄድ ሆነ ከጊዜው ጋር ሄድ መዳበሪያ የመረጠ ተናልቼ ነበር ጌታ በእውነት ገና ከመንገድ መምጣት እኮ ነው። ልስራላት እንጂ የፈራሁልሽ ግን የሚገርምሽ ማለት ነው እኔ እኮ ጎበዝ ነኝ። ካርቶን አዘጋጅቻለሁ፣ ካኪ አዘጋጅቻለሁ። ግን እኔ ለአንቺ ነው እንጂ አረክታትሽ የሁሉ ካርቶን አሳትመሽ ነው በቃ ለእኔ ማዳበሪያና ዘንቢል በማዳበሪያና በዘንቢል ፈርተው ይስረቁሻል። ምን ይሰርቁሻል? ሰርቼልሻለሁ። እግዚአብሔርን በስመ አብ ቤተሰብ ግን ሰርታልኛለች። በእውነት ግን እጥፍ አድርጌ ነው መልሰው። ምንም አታመጭም። እጥፍ አድርጌ ነው መልሰው። እኔ ደግሞ እሰራልሻለሁ። እኛ ቤተሰቦቼ እጥፍ አድርጌ ነው መልሰው። አልተመቻችም? ያው ሰርቼላታለሁ። ግን እግዚአብሔር ይሁነኝ። ለማንኛውም ለወደፊቱ አላውቅም። ኧረ ወንድ እግዚአብሔር ግጥም ብለሽ በማዳበሪያ ግጥም ብለሽ በዘንቢል ግን እኮ በዚህ ነው የተሰጠኝ። አንቺ ግን ትጨመለቂያለሽ እንዴ? እኔ ምን አለ ታመጣ በዚህ አይደል እንዴ ማመጣው? እሱ ብዙ ነው ታዲያ እና ቢሆን ብዙ ነው። በቃ አሁን እኮ ካርቶን ሊያዝ ብለሽ ብትይ አይችልም። ካርቶን ይሄንን ሁሉ ለዚህ ነው እንደሚገዛው። አንቺ እኮ አንድ ብቻ ነው። አንድ ብቻ ሲሆን በዚህን ባንቀልባ የሚያክል እንትን ተሸክመ ሄደ። በቃ ቤተሰብ አይደለሽ? አሁን ይዘሽ ብትይ ምን ችግር አለ? ለምን እንደምትልክቻል ለበስ ግፈኛለሽ። ግን አንቺ ፍራንክ አድርገሽ ቤተሰብ ማታውቂም ጋር ትቆላንቺ ምን ነው አሁን ይኸውልሽ ጓደኞችሽ እንዲገዙ አድርጊ። እውነት ሲጀመር ዝም ብለሽ ብቻ ለራስሽ ብቻ መጥተሽ ነበርሻል። ሲጀመር ይሄንን ልብስ ራሱ ስለብሰው እነሱ አሁን ልብሱ ካርቶን አለ በካርቶን ላይ በኋላ ስትመጪ ለምን ታራሽ ተሸክሜ ልሂድ እንዴ? ችግር የለም። ስኮላ አድርጊ ይዛ በሩ ጋር ስትደርሺ ስኮላ ይባልሽ ሆነ ወጥቼ ይቀበልሻል። አሁን ሰዓቱ ሄዷል። ወይኔ ሰራሽልኝ ግን ይሄንን ማለት ነው
እንድታረቅሽ ከፈለግሽ የምወደውን ቡና ጨስጨስ አድርገሽ አፍልተሽ ስትክሽኝ ነው። ለማንኛውም ግን ተሳክቶልሻል። ወንድ ነው እግዚአብሔር ወንድ ልጅ ተሳክቶልሻል። እንዳትረሺ እንገናኛለን። በቃ እሺ። እቺ ምራቁት አድርጊያታለሁ እንግዲህ ላልሳት እና ቤተሰብ ወዳቸዋለሁ። ፍራንኩ ነበር ግን ምሰራልኝ ይመስለኛል። እስኪ ምን ጠብቀው ይሆናል። እነሱ ለሁለት ነው የሚሰሩልን ታውቃላችሁ አይደል ቤተሰብ። ስለዚህ ምንም ማለት አይደለም በቃ